በደንብ ከዚህ በላይ ከፍ ወደ እግዚአብሔር ሆይ በሉ እስኪ። እግዚአብሔር ሆይ ወራሽ እንድሆን ስለፈቀድክልኝ ስላረጋገጥክልኝ አመሰግናለሁ። እግዚአብሔር ሆይ በሉ መንግስትህን ጽድቅህን እወርስ ዘንድ በልጅህ በኢየሱስ እኔ ልጅህን ስለወደድከኝ ስላጸደቅከኝ ከቅዱሳኑ ጋር እሆን ዘንድ ስለፈቀድክልኝ አመሰግናለሁ። ጌታ የሰጠኸኝን የልጅነት ጸጋ የልጅነት መንፈስ ከኔ ከልጅ አትውሰድብኝ። ይቅር በለኝ፣ ራራልኝ፣ ማረኝ። በዚህ ዕለት አንተን ብዬ መጥቻለሁና ያንተ ሆኜ እንድቀር እግዚአብሔር በቸርነትህ እርዳኝ። የዕለት ሳይሆን የሁኔታ ሳይሆን ያንተ ብቻ እንዲሆን እርዳኝ። ለዘወትር ለዘላለም አገልጋይ ልጅህ አድርገኝ። እወድሃለሁ፣ አመሰግንሃለሁ። የሰጠኸኝን ጸጋ በእኔ ኃጢአት፣ በእኔ ዘረኝነት፣ በእኔ ክፋት፣ በእኔ ከንቱ ምኞት አጥፍቼ እንደሆነ አንተ ታውቃለህና እግዚአብሔር ሆይ በምህረትህ ወደ እኔ ተመለስ። ወደ እኛ መድኃኔዓለም ይመለስ። አሜን። ስለ ማርያም ብለህ ወደ እኔ ተመለስ። ስለ መላእክቱ ብለህ ወደ እኔ ተመለስ። ወደ ሀገሬ ተመለስ። ወደ ቤቴ ተመለስ። እኛ ሀገራችን ሰማይ ነው። የእግዚአብሔር ሀገሩ ወዴት አለ ወዲህ አለ ወዲህ አለ ሊባል አይችልምና መድኃኔዓለም አድራሻ አድርጎ ወደኛ መጥቷልና ወደኛ አሁንም በምህረት ይምጣልን። አመስግኑት እግዚአብሔር።